ብዙ ሰዎች ስለ ቴክኖሎጂ የሚሳሳቱበትን ነገር ልንገራችሁ። ቴክኖሎጂ ስለ ኮምፒውተሮች፣ ስለ ኮድ ወይም ስለተለያዩ ማሽኖች ብቻ አይደለም። ቀናችሁን ፕላን ስታደርጉ፣ ችግሮችን ስትፈቱ ወይም ቤታችሁ ለመሄድ ስታስቡ፣ አቋራጭ መንገዶችን ስታስቡ ያ የቴክኖሎጂ እሳቤ እንለዋለን። ነገር ግን ኮምፒውተሮች ከመፈጠራቸው በፊትም ሰዎች በእንደዚህ አይነት መንገድ ያስቡ ነበር። ያ ማለት ሰዎች ምንም አይነት አካዳሚክ ባክግራውንድ ቢኖራቸው ቴክኖሎጂን በቀላሉ መማር ይችላሉ ማለት ነው። ምክንያቱም ቴክኖሎጂን መማር የሚጀምረው እንዴት ማሰብ እንዳለባችሁ ወይም ሐሳባችሁን አርቲኩሌት ማድረግ ስትጀምሩ ነው። ወይም በፊት ያጠናችሁትን ወይም የተማራችሁበትን አይነት መንገድ ብቻ አይደለም ማለት ነው። ግልጽ በሆነ መንገድ አንድን ነገር ማሰብ ከቻላችሁ ምንም ነገር መገንባት ትችላላችሁ ማለት ነው።